ፀጉር በፍጥነት ያለማቋረጥ የሚያሳድግ የፀጉር ውህድ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ እጅግ በጣም ቀላል በሆነ መንገድ ቤታችን ውስጥ ቆንጆ የሆነ ማክስ አዘጋጅተን ፀጉራችን ላይ እንዴት እንደምንቀባ አሳያችኋለሁ ማለት ነው። በመጀመሪያ የሚያስፈልገን ትንሽዬ ተልባ ነው። ተልባ ለፀጉራችን የሚበቃውን ኃይል ውሃ ላይ አርግተን እናፈለዋለን ማለት ነው። እሱን ቪዲዮ ማሳየት አስፈላጊ አይደለም ብዬ ነው የቆረጥኩት፣ ቪዲዮ እንዳይረዝምባችሁ ማለት ነው። ማለት ተልባውን ማፍላት በጣም ቀላል ነገር ነው ማለት ነው። ሌላው የሚያስፈልገን ሙዝ፣ አቮካዶ እና አንድ እንቁላል ማለት ነው። የወይራ ዘይት፣ ሌላ ምንም የሚያስፈልገን ነገር የለም። በነገራችን ላይ ከዚህ ውስጥ አንዱ ነገር እናንተ ጋር ኖሮ አንዱ ላይ ኖራችሁ ይችላል ማለት ነው። ስለዚህ ግዴታ አይደለም ይህንን ሁሉ ማግኘት። በየትኛውም ነገር ቤታችሁ ውስጥ ባለው ነገር ፀጉራችሁን ሁል ጊዜ ብትጠብቁት ፀጉራችሁ እጅግ በጣም ነው የሚያድገው። እውነቴን ነው የምላችሁ። እኔ ይህንን ፀጉር ያሳደግኩት በ3 አመት ውስጥ ነው። ስለዚህ እናንተ ቢያንስ ማደጉን ባያደግ ራሱ የፀጉራችሁን ጤንነት ያለ ፀጉር ማሳደግ ትችላላችሁ ማለት ነው። በነገራችን ላይ እኔ ያለሁበት ቤት ላይ አቮካዶ ሁል ጊዜ አላገኝም። አንድ ጊዜ ሲመጣ እነሱ መብላቱን ሲያቆሙ ከ2 ቀን በኋላ አረቦች አይበሉም ማለት ነው። ከዛ በኋላ እኔ ሳይበላሽ ቀድሜ ምን አደርጋለሁ? አንዳንድ ፍሬውን በምግብ ፌስታል አለ አይደለ፣ ጫፉን የምንዘጋው በሱ አሽጌ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። እሱን የፈለግኩት ቀን አውጥቼ እጠቀማለሁ፣ አይበላሽም ማለት ነው። ስለዚህ እናንተም አንድ ጊዜ ሲገዛ ሳይበላሽ በፊት እነሱ መብላት ሲያቆሙ በቀጥታ ፍሪጅ ውስጥ ማስገባት ትችላላችሁ። ሙዙን ራሱ ፍሪጅ ውስጥ ማስገባት ትችላላችሁ ማለት ነው። ፍሪጅ ላይ እላኛው ቤት ላይ ማለት እታችኛው ቤት ሳይሆን እላኛው ቤት መጀመሪያ ላይ የማደርጋቸውን ነገሮች በሙሉ ነግሬያቸዋለሁ ማለት ነው። የነገርኳችሁን እዚህ ጋር አቮካዶ፣ ሙዝ፣ አንድ እንቁላልና ጄሎ ማለት ነው። እሱን ሁሉንም በአንድ ቦታ ላይ ካደረግኩ በኋላ በምታዩት መልክ በማሽን እጅግ በጣም ድቅቅ አርጌ እፈጨዋለሁ ማለት ነው። እስከ ተወሰነ ሰዓት እኔ እዚህ ጋር እንደምታዩት ቶሎ ብዬ ነው ያቋረጥኩት፣ ግን ቪዲዮን በጣም ስላስፈጠንኩት ነው ማለት ነው። እና አብዛኛው ጊዜ የብዙ ሰዎች ሀሳብ በተለይ አቮካዶ በሙዝ ወይም ሙዝ በእንቁላል ስንቀባ ፀጉራችን ላይ ከታጠበን በኋላ በማበጠሪያ ስናበጥር ከታጠበን ከደረቀ ከ1 ቀን ከ2 ቀን በኋላ ፀጉራችንን ስናበጥር ሙዙ እየወጣ ነው። እንደዚህም ደግሞ መጸዳጃውን እጅግ በጣም ያበላሸዋል የሚል የብዙ ሰዎች ሀሳብ አለ። እሱም እንዴት ነው ያንን ልትቀርፉ የምትችሉት? በማሽን ፍጩት፣ በማሽን ፍጩ። ወይም ይሄ የሽንኩርት እንትን አለ አይደለ፣ ሽንኩርት የሆነች ክር ያስገብተን ምን ፈጨዋለን በሱ። ወይም በእጃችሁና በማንኪያና በእጃችሁ ከሆነ ደግሞ በደንብ አዋህዱ ማለት ነው። በነገራችን ላይ ሰሞኑ ለምን እንደሆነ ባላቅም ፀጉሬ የደረሰበት ቦታ ለማየት ተቶክሼ ነበረ። የዛን ቀን ሻምፖ ቀይሬ ነበር ማለት ነው። ምክንያቱም ፀጉር ቤት ሄጄ ነበረ። በዛ ፀጉር ቤት ላይ የታጠብኩት ፀጉሬን የታጠብኩት ሻምፖ ልዩነት ነበረው። ለዛ ነው መሰለኝ ፀጉሬ ትንሽ እጄ ላይ ያለችዋን ትንሽዬ ፀጉር አይታችሁታል። እሷ እርግፍ ብላለች ብዬ ነው ማስበው። የኔ ፀጉር በተፈጥሮ አይራገፍም። ምክንያቱም እኔ መዳም ቤት ብኖርም በየጊዜው ስራዬ ነው ብዬ የምሰራው ፀጉሬን ራሴን ትሪት አረጋለሁ። በቃ የሚያስፈልገኝን ነገር በገንዘቤ ገዝቼም ቢሆን የሚያስፈልገኝን ነገር አደርጋለሁ። ምክንያቱም መዳም ቤት ላይ ሆኜ እንደኔ ሀሳብ ምንም ያስጨንቀኝ ነገር የለም። መዳም ዋይፋ ነው። ከዛ ውጪ ቅባት ለራሴ የሚያስፈልገኝን ነገር አሁን ያደረኳቸውን ነገር በገንዘቤ ገዝቼ ብጠቀምም ምንም ችግር የለብኝም ማለት ነው። ምክንያቱም እኔ መዳም ቤት ላይ ሆኜ የሚያሳስበኝ የሚያስጨንቀኝ ትልቅ ነገሮች የሉኝም በራሴ በኩል ማለት ነው። እናንተም
መዳን ቤት ሆናችሁ በመዳን ዋይፋ ቲክቶክ ወደ ላይ ወደ ላይ ወደ ላይ ወደ ላይ እያረጋችሁ ምንም የሚመጣ ፋይዳ የለም። ትላንትና ያያችሁ ሰው ነው ዛሬም ተመልሶ የሚመጣው። ስለዚህ ለራሳችሁ ጊዜ ስጡ ማለት ነው። እቤት በምታገኙ በገንዘባችሁ ገዝታችሁ ተጠቀሙ ማለት ሳይሆን በገንዘባችሁ ራሱ ገዝታችሁ ብትጠቀሙ እናንተ ናችሁ አይደለ? ያስፈልጋችኋል፣ ለእናንተ ይገባችኋል ማለት ነው። ስለዚህ ሞክሩት። እኔ የተጠቀምኩትን ብቻ ሳይሆን ለፊታችሁ፣ ለገላችሁ መዳን ቤት ላይ መሆናችሁ ዩኒፎርም ስትለብሱ ራሱ ዝንጥ በሉ፣ በቃ ፍትት በሉ ማለት ነው። ጊዜያችሁን ታይም ስታገኙ ቲክቶክ ላይ አትለጠፉ። ዩቱብ ላይ የሆነ ፊልም የምትከታተሉ ከሆነ እሱ ላይ አትለጠፉ። በቃ ወይም የድምፅ ሪፎን ትንሽ ተንቀሳቃሽ ሪፎን ገዝታችሁ በቃ የስልክ በጣም ከፍተኛ ፍቅር ካለባችሁ ተንቀሳቃሽ ሪፎን ገዝታችሁ ጆሮአችሁ ላይ ሰክታችሁ ሌላ ስራ እየሰራችሁ ራሳችሁን አዘንጡ ማለት ነው። በተለይ መዳን ቤት ላይ ያላችሁ ይሄ ታይም ሳያልፍባችሁ ታይሙን ተጠቀሙት ነው የምለው። አብዛኛው ሰዎች ዋይፋው ስላለን 24 ሰዓት የምታገኙት ቲክቶክ ውስጥ ነው። ፊልም እንትን የምናይበት ቦታ ላይ ምናምን ስድብ ቦታ ላይ እሱ ነገር ጊዜ አያረፍድም። ይሄ ነገር ያረፍዳል። ለምን ብትሉ መዳን ቤት ላይ ከየትኛውም ነገር ነፃ የሆነ ነገር ቤት ውስጥ ማግኘት ትችላላችሁ። በቪታሚን የተያዘ ነገር ቤታችሁ ውስጥ ልታገኙ ትችላላችሁ። በእነሱ በቀላል መንገድ ብትሞክሩ እጅግ በጣም የተሻለ ነው ብዬ ነው ምሰጣችሁ ማለት ነው። እንደዚሁም ደግሞ እናንተም ለእኔ የምሰጡኝ ምክር ካላችሁ ንገሩኝ ማለት ነው። ሲቀጥል ደግሞ እጄ ላይ የሆነ ጠባሳ አይነት ነገር እየታያችሁ ነው። እሱን እንግዲህ በቀጣይ ረጅም ቪዲዮ ስሰራላችሁ ሀሳቡን ነግራችኋለሁ ማለት ነው። እና እጄ ላይ ደግሞ ይሄ መታጠፊያ ቦታዎች የእጄ እጅግ በጣም ጠቋቅሮ ሆነዋል ማለት ነው። እሱን ደግሞ እጄ ላይ የሆነ ትሪትመንት መጠቀም ሲጀምር እጄ በፊቴ እኩል እየቀለ ሲመጣ ያ የእጄ እንደዚህ ተደርጎ ጥፍ ተደርጎ እንደዚህ ቀላ ሲደረግ የእጅ እንትኖች አሉ አይደል? እነሱ ጠቁረዋል ማለት ነው። እና እጄ ላይ መጠቀም የጀመርኩት ነገር ምን እንደሆነ ያሳያችኋለሁ። ይሄ እጄ ላይ የምታዩ ጥቋቁር ነገሮች ደግሞ ከጊዜ በኋላ ይጠፋል ብዬ አስባለሁ። ምክንያቱም እኔ እየተጠቀምኩት ያለሁት ነገር እኔን እያቀላኝ ስለሆነ ነው እንደዚህ አይነት ነገሮች እየጠቀሩ ያሉት ማለት ነው። ውድና የተከበራችሁ ተመልካቾች ሀሳብ ካላችሁ እንግዲህ ኮሜንቱ ክፍት ነው። ኮሜንት ቦታ ላይ አስተያየታችሁን ጻፉ። ሁላችሁም በእንደዚህ አይነት መልክ ፀጉራችሁ ላይ እጅግ በጣም ቆንጆ የሆነ ጥቅም ታገኙበታላችሁ። ሁላችሁም ሞክሩት ማለት ነው። ከየትኛውም ነገር ነፃ የሆነ ነገር ነው። ሽፋሽፍት ያለባችሁ ነገር እናንተ ለሽፋሽፍት ያላችሁ ቢሆንም እንደ አስማ አይነት ነገር የተለያዩ ነገሮች ቢኖራችሁ ምንም አይነት ነገር ትንፋሽ የለውም፣ ችግር የለውም ልላችሁ ፈልጌ ነው። ሁላችሁም በያላችሁበት ቦታ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ካላችሁ እንግዲህ ሁላችሁም ቤተሰብ እያረጋችሁኝ አበረታቱ ነው ምለው። ከዚህ በፊት በትልቁ ቻናል ነበረ የምታውቁኝ። አሁን ያ ቻናሌ በአጋጣሚ በተከሰተ ነገር ጠፍቶብኝ ነው በአዲሱ የመጣሁት። የምታውቁኝ እንኳንም አወቃችሁኝ፣ ያላወቃችሁ ደግሞ እንደ አዲስ ነው የምንተዋወቀው ማለት ነው። ሁላችሁም እንግዲህ ለሌላ ሰውም አድርሱ፣ እናንተም ደግሞ አበረታቱኝ ማለት ነው። አምሮብኛል ብዬ አስባለሁ። ሆረር ፊልም ላይ የምታዩት ነገር ነው የመሰልኩ። ቻው ቻው።